ሰላም ጤና ይስጥልኝ ታድራነኝ ከታዱ ግሬቲቭ በዛሬው ቪዲዮ ላይ የፌደራል መንግስት የግዥ አፈጻጸም መመሪያ ቁጥር 1073/2017 አንቀጽ 54 ላይ የተቀመጠውን ብሔራዊ ግልጽ ጨረታን በተመለከተ እንወያያለን። አብራችሁን ቆዩ። ቪዲዮውን ከወደዳችሁት ደግሞ ላይክ ሼርና ሰብስክራይብ አድርጉ። እንግዲህ የፌደራል መንግስት የግዥ አፈጻጸም መመሪያ ቁጥር 1073/2017 አንቀጽ 54 ላይ ብሔራዊ ግልጽ ጨረታን በተመለከተ መፈጸም ያለባቸው መመሪያዎች ተቀምጠዋል። 6 ንዑስ አንቀጾች አሏቸው። እነዚህ ንዑስ አንቀጾች ምንድናቸው የሚሉትን ያለን አንደኛው እንግዲህ በፌደራል መንግስት የግዥ አፈጻጸም አዋጅ ቁጥር 1333/2016 አንቀጽ 35 ንዑስ አንቀጽ 2 ላይ መጠቀም ያለበት አንድ መስሪያ ቤት ገቢ አማራጭ ውስጥ ግልጽ ጨረታ አንደኛው ነው። ብሔራዊ ግልጽ ጨረታ አንደኛው ነው። እሱን መከተል እንዳለበት የተቀመጠው ነው። ነገር ግን ይሄ መሆን የማይችልበት ኮንዲሽን ሲፈጠር ብሔራዊ ግልጽ ጨረታ መጠቀም የማይችልበትን አጋጣሚ አንድ መስሪያ ቤት በሚያጋጥምበት ጊዜ ይሄ መሆን ያልቻለበትን ምክንያትና ሁኔታዎችን መረጃ በመያዝ ወይም ሰነድ በመያዝ ወደ ሌሎች የግዥ ዘዴዎች መሸጋገር እንደሚችል ወይም በሌሎች የግዥ ዘዴዎች ግዥ መፈጸም እንደሚችል ያመለክታል። ስለዚህ ይሄም ደግሞ በአንቀጽ 54 ንዑስ አንቀጽ 1 ላይ ተቀምጧል ማለት ነው። ሁለተኛው ንዑስ አንቀጽ ደግሞ መስሪያ ቤቶች ግልጽ ጨረታን መጠቀም የሚችሉበት ሁለት ምክንያቶችን አስቀምጧል። የመጀመሪያው ምክንያት የሚፈለገው ዕቃ ግንባታ ስራ የምክር አገልግሎቶችና ሌሎች አገልግሎቶችን በሀገር ውስጥ ብቻ ሊቀርቡ የሚችሉ መሆኑ ሲረጋገጥ የገንዘብ ገደብ ሳይደረግበት ግዥ መፈጸም እንደሚችል ያስቀምጣል። እንግዲህ እነዚህ መስሪያ ቤቱ መግዛት የሚፈልጋቸው ግዥዎች በሀገር ውስጥ ብቻ የሚገኙ ከሆነ እነዚህን ግዥዎች በመፈጸም ፍላጎቱን ለማሳካት የገንዘብ ገደብ ሳይደረግበት መግዛት ይችላል። ሀገር ውስጥ ብቻ የሚገኙ ከሆነ እነዚህ መግዛት የፈለጋቸው የተለያዩ ግዥዎች ሀገር ውስጥ ብቻ የሚገኙ ከሆነ የገንዘብ ገደብ ሳይደረግበት መግዛት እንደሚችል አስቀምጧል። ሁለተኛው ወይም ግዢው በሀገር ውስጥ ባሉ ተጫራቾች ሊሟላ የሚችል ሲሆን ግምታዊ ዋጋው ለግንባታ ስራ ዘርፍ እስከ 3 ቢሊዮን ብር ድረስ ለዕቃ ግዥ እስከ 1 ቢሊዮን ብር ድረስ ለምክር አገልግሎት እስከ 90 ሚሊዮን ብር ድረስ ከምክር ውጭ የሆኑ አገልግሎቶች እስከ 250 ሚሊዮን ብር ድረስ መግዛት ይችላል። እነዚህ ግዥዎች በሀገር ውስጥ ተጫራቾች ሊሟሉ የሚችሉ ከሆነ ከግዥ ጋር በተያያዘ የሚያስፈልጉ ሪኳየርመንቶች አሉ። እሱን የሀገር ውስጥ ተጫራቾች የሚያሟሉት ከሆነ እስከዚህ ብር ድረስ አንድ መስሪያ ቤት በብሔራዊ ግልጽ ጨረታን በመጠቀም ግዥ መፈጸም እንደሚችል አስቀምጧል ማለት ነው። በንዑስ አንቀጽ 3 ላይ የተቀመጠው ደግሞ መስሪያ ቤቶች የመንግስት ግዥና ንብረት አስተዳደር ባለስልጣን በልዩ ሁኔታ ካልፈቀደ በስተቀር በኤሌክትሮኒክስ ስርዓት መደበኛ ጨረታ ሰነድ መጠቀም አለባቸው ይላል። እንግዲህ በኤሌክትሮኒክስ የግዥ ስርዓት ተጠቅመው ግዥ መፈጸም አለባቸው። ነገር ግን ይሄ ደግሞ የማይሆንበት ኮንዲሽን ሊፈጠር ይችላል። እሱን ደግሞ ለባለስልጣን መስሪያ ቤቱ ማስፈቀድ መቻል እንዳለባቸው ያስቀምጣል ማለት ነው። ንዑስ አንቀጽ 4 ላይ መስሪያ ቤቱ በባለስልጣን መስሪያ ቤቱ የተዘጋጀውን መደበኛ ጨረታ ሰነድ መጠቀም አለባቸው። እንግዲህ ይሄ የመንግስት ግዥና ንብረት አስተዳደር ባለስልጣን ለእያንዳንዶቹ ጨረታዎች የተቀመጠ የመደበኛ ጨረታ ሰነድ አለ። ስለዚህ እነዚህን መደበኛ ጨረታ ሰነድ መጠቀም ግዴታ ነው ማለት ነው። በአስፈቅደው በልዩ ሁኔታ በኢጂፒ ወይም በኤሌክትሮኒክስ የግዥ የሚግዙት በልዩ ፍቃድም ደግሞ በማኑዋል የሚግዙት ነገር ግን መስሪያ ቤቱ ያስቀመጠውን
መደበኛ ጨረታ ሰነድ መጠቀም ግዴታ ነው ማለት ነው። ንዑስ አንቀጽ 5 ላይ መስሪያ ቤቶች በልዩ ሁኔታ ካልተፈቀደ በስተቀር የሚሳተፉ ተጫራቾች የሀገር ውስጥ ተጫራቾች ብቻ ናቸው ነው። እንግዲህ የቅድሚያ የብሔራዊ ግልጽ ጨረታ እንደመሆኑ መጠን ተሳታፊ የሚሆኑት የሀገር ውስጥ ተጫራቾች ናቸው። በሀገር ውስጥ የሚገኙ ተጫራቾች ነው መሳተፍ ያለባቸው። ነገር ግን የማይሆንበት ኮንዲሽን በሚኖርበት ጊዜ ግን ሙሉ በሙሉ ብሎክ አይደለም የመንግስት ግዢና ንብረት አስተዳደርን በመጠየቅ በልዩ ፍቃድ ሊጠየቅበት ይችላል። ነገር ግን ቅድሚያ መሰጠት ያለበት ግን ለሀገር ውስጥ ተጫራቾች መሆን እንዳለበት ያስቀምጣል። በዚሁ አንቀጽ ንዑስ አንቀጽ 6 ላይ የተቀመጠው እንግዲህ የሀገር ውስጥ ተጫራች ማለት ምን ማለት ነው የሚለውን ዲፋይን አድርጓል። ይሄ ማለት የተጫራቾቹ ወይም የአክሲዮን ባለድርሻ ባለቤቶቹ ዜግነት ከግምት ሳይገባ በኢትዮጵያ ሕግ መሰረት የተቋቋመና የንግድ እንቅስቃሴ ያለው የንግድ ምዝገባ የታክስ መለያ ቁጥርና የንግድ ፍቃድ ያለው ተጫራች ነው ብሎ ያስቀምጣል። እንግዲህ የሀገር ውስጥ ተጫራች ብለን በምንልበት ጊዜ ባለቤቶቹ ወይም የአክሲዮን ባለድርሻ አካላቶቹ ዜግነት አይደለም የዚህ ማተር የሚያደርግ ወይም የነሱን ዜግነት ሁኔታ ሳይሆን ቢዝነሱ ሲቋቋም በኢትዮጵያ ሕግ መሰረት የተቋቋመ መሆኑን አሁንም ፕራክቲካሊ እየሰራ ያለ መሆኑን የሚያስፈልጉ ደግሞ በአንድ ቢዝነስ ውስጥ የሚያስፈልጉ የህጋዊነት ሰነዶችን ማቅረብ የሚችል ከሆነ የሀገር ውስጥ ተጫራች ይባላል ማለት ነው። እንግዲህ በፌደራል መንግስት የግዢ አፈጻጸም መመሪያ ቁጥር 1073/2017 አንቀጽ 54 ላይ ስለ ብሔራዊ ግልጽ ጨረታ በተመለከተ ያሉት መመሪያዎች እነዚህ ናቸው። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉ። አመሰግናለሁ። ቻው።